ሰላም እንዴት ናችሁ? አካም ነጋ ኬሰኒ ጅርቱ ሆርዶፍቶኒ ዩቲዩብ ቻናሊ ለርን ዊዝ ፊራ የለርን ዊዝ ፊራ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው። ዛሬ እንግዲህ በጣም አስፈላጊ በሆነ ርዕስ ተመልሼ መጥቻለሁ። የዛሬው ርዕስ ምንድን ነው? የሰውነት ክፍሎችን በአፋን ኦሮሞ ከራስ ጀምሮ እስከ እግር እንማራለን። ይህ ትምህርት ውጫዊና ውስጣዊ የሰውነት ክፍሎችንም ጨምሮ የሚያካትት ይሆናል ማለት ነው። እንግዲህ ቪዲዮ ረዘም ላለ ደቂቃ ስለሚቀጥል ማወቅ ያለባችሁን በጣም ብዙ የሰውነት ክፍሎች በአፋን ኦሮሞ ቀለል ባለ መንገድ ከምሳሌ ጋር አስተምራችኋለሁ። ቪዲዮውን እስከ መጨረሻ መከታተል እንዳትረሱ። እንዲሁም ደግሞ ላይክ አድርጉ። ሌላ ቪዲዮ በምለቅበት ጊዜ እንደዚህ አይነት ትምህርቶች በብዛት ስለምለቅ ቶሎ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ የሚለውን መንካታችሁን እርግጠኛ ሁኑ። እንዲሁም ደግሞ የኖቲፊኬሽን ምልክቷን ወይንም ደግሞ የደውል ምልክቷን ኦን ማድረጋችሁን እንዳትረሱ። ከናፉ ሁንዱም ትኬሰኑ ቻናሊ ከና ሰብስክራይብ ጎቹዳን ማቲ ተአ አከሱመስሌ ቪዲዮ ከነ ላይክ ጎቹዳን ቪዲዮወን ከምብራሌ አከሲን ብረ ቀቀቡ ደፌ አከሲን ብረ ገው ጎቹ ደንዴሱ። ወደ ዛሬው ትምህርት እናልፋለን። ዛሬ እንግዲህ የሰውነት ክፍሎችን ስንማር ዝም ብለን ከላይ ብቻ አይደለም የምንማረው። ቶኮን እያንዳንዱን የሰውነት ክፍሎቻችንን የሰውነት ክፍል ስንል ዝም ብለን እየደባለቅን ከዛም እያደረግን ከምንማር የሰውነት ክፍሎችን ከላይ ጀምሮ ወደ ታች በክፍል በሰውነት ክፍሎቻችን በሚገኙበት ቦታዎች ከፋፍለን የምንማር ይሆናል። ይህም ማለት ጭንቅላት ላይ የሚገኙ የሰውነት ክፍሎችን፣ የፊታችን የሰውነት ክፍል የላይኛው ወይንም ደግሞ አፐር ቦዲ የምንለው አለ አይደል? ከወገባችን በላይ ያለውን፣ ከዛ ከወገባችን በታች ውስጣዊ የሰውነት ክፍል ኢንተርናል ኦርጋንስ የምንለው ማለት ነው። ከዛ ደግሞ የተለያዩ ክፍሎች ይኖራሉ። እንግዲህ የዛሬውን ትምህርት እንጀምር። ዛሬ የሰውነት ክፍሎችን በአፋን ኦሮሞ ከራስ እስከ እግር እንማራለን። ይህ ትምህርት ውጫዊና ውስጣዊ የሰውነት ክፍሎችን ያካትታል ማለት ነው። እስኪ ትምህርታችንን እንጀምር። ትምህርታችንን ስንጀምር አጠቃላይ የሰውነት ቃላት የሚባሉ አሉ አይደል? አጠቃላይ የሰውነት ቃላት ማለት ጀቾታ ቃማ ወሊገላ እነዚህ ምንድናቸው? አሁን ለምሳሌ ሰውነት ምንድን ነው? በአፋን ኦሮሞ ሰውነት ማለት ቃመ ይባላል። ቆዳ ጎጋ ይባላል። አሁን እየነገርኳችሁ ያለሁት አጠቃላይ የሰውነት ክፍሎችን ነው። ከዛ እያንዳንዱን ደግሞ እናያለን። ቆዳ ምንድን ነው? ጎጋ ቀላለሁ። ቆዳ ጎጋ። አጥንት ለፌ። ደም ምንድን ነው? ብዙ ቦታ ሲባል ሰምታችሁ ሊሆን ይችላል። ደም ምንድን ነው? ጢግ ይባላል በአፋን ኦሮሞ። ጢግ ምናምን ሳይሆን ጢግ ደም ጢግ። ጡንቻ ምንድን ነው? ጡንቻ ኢሬ ወይንም ደግሞ ማሻ። ጡንቻ ማሻ በትክክለኛው ሳይንሳዊ ትርጉሙ ጡንቻ ማሻ ይባላል በአፋን ኦሮሞ። ነርቭ ነው። ነርቭ ያው የእንግሊዝኛ ቃል ስለሆነ ነርቪ። ጅማት ምንድን ነው? ጅማት ምንድን ነው? ሪቡ እንለዋለን። እሺ አሁን ከለያየናቸው ናቸው ማለት ነው። እነዚህ ምንድን ነው የሚባሉት? አጠቃላይ የሰውነት ቃላት ጀቾታ ቃማ ወሊገላ የሚባሉትን ነው እዚህ ጋር የነገርኳችሁ። አጠቃላይ ማለት ወሊገላ ማለት ነው። ሰውነት ምን ብለናል? ሰውነት ቃማ። ቃላት ማለት ጀቾታ ነው። ስለዚህ
አጠቃላይ የሰውነት ቃላቶች ናቸው ወይም ጀነራል ቦዲ ወርድስ የምንላቸው። ሌሎችን ከማለቴ በፊት እነዚህ አጠቃላይ የሚባሉትን እንድታውቋቸው ነው። አሁን ደግሞ እንቀጥልና የጭንቅላት ክፍል እናያለን። ጭንቅላት ምንድን ነው? መታ መታ ጭንቅላት መታ ክፍል ማለት ኩታ የጭንቅላት ክፍል ኩታ መታ በእንግሊዝኛ ሄድ ሴክሽን ብለን አሁን ደግሞ እነዚህ እናያቸዋለን። የጭንቅላት ክፍል ኩታ መታ። ራስ ራስ ምንድን ነው? መታ ራስ ወይንም ጭንቅላት ራስ ወይንም ጭንቅላት መታ ይባላል በአፋን ኦሮሞ። መታ መጨረሻ ላይ ያለችው ኤኤ በአፋን ኦሮሞ አአ ይረዝማል። መታ። ጸጉር ጸጉር ሪፌንስ ጸጉር ሪፌንስ ሪፌንስ ጸጉር ማለት ሪፌንስ። ግንባር ግንባር አድ ቀላለሁ። ግንባር ምንድን ነው? አድ የራስ ቅል የራስ ቅል መታ ቦዎ ቅል ማለት ቦዎ ነው። የራስ ራስ ምንድን ነው ብለናል? መታ የራስ ማለት መታ ቦዎ። አንጎል አንጎል ምንድን ነው? ሰሙ አንጎል ሰሙ ወይንም አይምሮ የምንለው ማለት ነው። አንጎል ወይንም አይምሮ ሰሙ ይባላል በአፋን ኦሮሞ። ሰሙ አንጎል ለምንድን ነው የሚጠቅመው? ለማሰብ አይደል? ስለዚህ ሰሙን ማሊፍ ፈየዳ ያዱዳፍ ያዱዳፍ ያድ ማለት ሀሳብ ማለት ነው። ያዱ ማለት ደግሞ ማሰብ። ስለዚህ በአይምሯችን እናስባለን አይደል? በአይምሯችን እናስባለን አይደል? ከናፉ በአፋን ኦሮሞ ሰሙ ኬኛን ያድና በአንጎላችን እናስባለን። ወይንም አንጎል ወይንም ደግሞ አይምሮ ለማሰብ ይጠቅማል። አይምሮ ለማሰብ ይጠቅማል። ሰሙን ያዱፍ ገርጋራ ይጠቅማል። ገርጋራ ሰሙ አይምሮ አይምሮ ወይንም አንጎል ሰሙ ይሆናል ማለት ነው። ስለዚህ አይምሮ ለማሰብ ይጠቅማል። ሰሙን ያዱዳፍ ገርጋራ። አይን እሺ አሁን ደግሞ አይን የአይን ክፍሎችን እንይ እስኪ። አይን ኢጃ አይን ኢጃ አይን ለምንድን ነው የሚጠቅመው? ለማየት። ኢጅ ማሊፍ ፈየዳ አርጉዳፍ ለማየት አርጉዳፍ ኢጃ አይን አይን ለማየት ይጠቅማል። ኢጅ አርጉዳፍ ፈየዳ። ቅንድብ 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 ኛራ ኛራ ይባላል። ቅንድብ አንድን ሰው ቅንድብክ ወይንም ደግሞ ቅንድብሽ ያምራል ለማለት ኛሪኬ ኒ በሬዳ ኛሪኬ ኒ በሬዳ ያምራል ማለት በሬዳ ነው። ቅንድብ ኛራ ቅንድብክ ያምራል ኛሪኬ ኒ በሬዳ። የአይን ሽፋን ወይንም ደግሞ የአይን ቆብ ይሄ አይናችን የሚሸፍነው ክፍል ማለት ነው። የአይን ቆብ ጎልጋ ኢጃ አይን ምንድን ነው ብለናል? ኢጃ አይደል? አሁን የማንን ትርጉም ነው ማወቅ ያለብን? ሽፋን ወይንም ደግሞ ቆብ ጎልጋ ይባላል። ጎልጋ ማለት ሽፋን ማለት ነው። ጎልጉ ማለት መሸፈን ነው። ስለዚህ የአይን ሽፋን ወይንም ደግሞ የአይን ቆብ ስንል ጎልጋ ኢጃ የአይን ቆብ ጎልጋ ኢጃ። የአይን ፀጉር የአይን ፀጉር ሳይሆን ሽፋሽፍት ሽፋሽፍት
አይናችን ላይ ያለው ፀጉር ማለት ነው። ያን ፀጉር ሽፋሽፍት ባሌ ኢጃ ይባላል። ወይንም ደግሞ ሪፌንሰ ባሌ ኢጃ፣ ሪፌንስ ባሌ ኢጃ። የአይን ብሌን፣ የአይን ብሌን። አይን ምንድን ነው? ኢጃ፣ ኢጃ፣ አይን ኢጃ። ብሌን ማለት አገርቱ ማለት ነው። ብሌን ማለት፣ ብሌን ማለት አገርቱ፣ አገርቱ ማለት የሚያይ ማለት ነው። ለማየት የሚጠቅም እንደማለት ነው አገርቱ። አርጉ ማለት ማየት ነው። አርጉ ማለት ማየት ነው። አገርቱ ማለት ደግሞ የሚያይ እንደማለት ነው። ስለዚህ የአይን ብሌን አገርቱ ኢጃ፣ አገርቱ ኢጃ። እንባ፣ እንባ ምንድን ነው? ኢሚማን፣ ኢሚንማን፣ ኢሚማን፣ ኢሚማን ስትሉት እንዴት ነው? ኢሚማን ይጠነክራል። ኤምኤምኤኤ ነው። ኢሚማን እንባ፣ እያለቀሰ ነው። ቦዋ ጅራ፣ ማልቀስ ቦው ነው። ቦው፣ ማልቀስ ቦው። እንባ ኢሚማን፣ እንባ ኢሚማን። እሺ ወደ ጆሮ እንለፍ፣ ወደ ጆሮ ክፍሎች እንለፍ። ጆሮ፣ ጆሮ፣ ጆሮ ምንድን ነው? ጉራ ይባላል። ጆሮ ጉራ። ጆሮ ለምንድን ነው የሚጠቅመው? ለመስማት። ጉሪማ ሊፈየድ dhaga'uudhaaf፣ 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 dhaga'uudhaaf። ጆሮ ለመስማት ነው የሚጠቅመው። ጉሪ dhaga'uudhaaf ገርጋራ፣ መስማት ማለት dhaga'uu ነው። ስለዚህ ጆሮ ምንድን ነው? ጉራ። ጆሮ ጉራ። እንዲገባችሁ በምስል ለማሳየት እየሞከርኩ ነው። ምስሉን እያያችሁ እንዲሁ በንባብ ብቻ ሲሆን ላይያዝላችሁ ይችላል። ግን ምስሉን ስታዩት ይገባችኋል ማለት ነው። ቶሎ ይመጣላችኋል። ስለዚህ ምስሉን እያያችሁ በቀላሉ መረዳት ትችላላችሁ። ጆሮ ጉራ፣ መስማት dhaga'uu። የጆሮ ቀዳዳ፣ የጆሮ ቀዳዳ አለ። የጆሮ ቀዳዳ ምንድን ነው? ቃዋ ጉራ ይባላል። ቃዋ ጉራ። ጆሮ ጉራ ነው ብለናል። ጆሮ ማለት ጉራ። ስለዚህ ቀዳዳ ነው ትርጉሙን ማወቅ ያለብን። ቀዳዳ ቃዋ ይባላል። ቃዋ፣ የጆሮ ቀዳዳ። ቃወ ጉራ፣ ቃወ ጉራ። እሺ ወደ አፍንጫ እንለፍ፣ ወደ አፍንጫ ክፍሎች እንለፍ። አፍንጫ፣ አፍንጫ ምንድን ነው? ፉኛን፣ ፉኛን። አፍንጫ ፉኛን፣ ፉኛን ይባላል። አፍንጫ ለምንድን ነው የሚጠቅመው? ለማሽተት። ፉኛን ማል ይፈየድ ፉን ፈቹዳፍ፣ ፉን ፈቹዳፍ ለማሽተት እንደማለት ነው። ፉን ፈቹ ማለት ማሽተት። ሽታ ማለት ፎሊ፣ ፎሊ ይባላል። ሽታ ፎሊ። ስለዚህ አፍንጫ ያሸታል ስንል ፉኛን ኒ ፉንፈታ፣ ኒ ፉንፈታ ከስሙ ጋር ይያያዛል። ፉኛን ኒ ፉንፈታ፣ አፍንጫ ያሸታል። የአፍንጫ ቀዳዳ፣ የአፍንጫ ቀዳዳ። አሁን አፍንጫ ምን እንደሆነ ነግሬያችኋለሁ። ፉኛን ነው። ቀዳዳ ምንድን ነው ብያችኋለሁ። ቀዳዳ ቃዋ፣ ቃዋ። እየደገማችሁ በሉት። ቀዳዳ ቃዋ፣ ቃዋ ፉኛኒ ይሆናል ማለት ነው። የአፍንጫ ቀዳዳ ቃዋ ፉኛኒ። እሺ ወደ አፍ፣ ወደ አፍ እንለፍ። የአፍ ክፍሎች ምንድን ናቸው? አፍ፣ አፍ ምንድን ነው? ቀላለሁ። አፍ አፋን፣ አፍ አፋን፣
አፋን መያዝ አይከብዳችሁ። አፋን ኦሮሞ እንደዚህ ያላችሁ ስለምትጠሩ አፍ አፋን አፋን አፋን። ከንፈር ከንፈር ምንድን ነው? ሂዲ ከንፈር ሂዲ ሂዲ ከንፈር። ጥርስ ጥርስ ምንድን ነው? ኢልካን ጥርስ ኢልካን። ጥርሱ ነጭ ነው ስንል አሁን ለምሳሌ ወይንም ጥርሷ ነጭ ነው። ኢልካን ኢሳ ወይንም ሴት ከሆነች ደግሞ ኢልካን ኢሼ አዲዳ አዲዳ አዲዳ። ነጭ ማለት አዲ ማለት ነው። ነጭ ነው አዲዳ። ኢልካን ኢሼ አዲዳ ጥርሷ ነጭ ነው። ምላስ ምላስ ምንድን ነው? ምላስ ምላስ አረባ አረባ ምላስ አረባ ይባላል። አረባ ምላስ ምላስ አረባ። ድድ ድድ ምንድን ነው? ኢርጋ ይባላል። ኢርጋ ወይንም ፎን ኢልካኒ ፎን ኢልካኒ። ያ ፎን ኢልካኒ ስንል የጥርስ ስጋ እንደማለት ነው። ፎን ማለት ስጋ ነው። ኢልካን ማለት ጥርስ ነው። ስለዚህ ድድ ማለት የጥርስ ስጋ ፎን ኢልካኒ፣ ግን ደግሞ በትክክለኛው ኢርጋ ይባላል። ድድ ስንል ድድ አይደል ብለን የምንጠራው ኢርጋ 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 ኢልካኒ ወይም ደግሞ ኢርጋ። ምራቅ ምራቅ ምንድን ነው? ሀንጩፋ ምራቅ ሀንጩፋ። ምራቁን ተፋብኝ ይባላል። ወይም ደግሞ ምራቁን ተፋህ ስንል አሁን ለምሳሌ ሀንጩፈ ኢሳ ቱፌ ሀንጩፈ ኢሳ ቱፌ። ምራቁን ተፋህ ምራቁን ተፋህ ሃን ጩፋ ይባላል። ሃን ብላችሁ ጩፋ ሃን ጩፋ ሃን ጩፋ። ላጭ ላጭ ጎጎራ። እስቲ ጎጎራ በሉ። ጎጎራ 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 ላጭ ጎጎራ። ጉንጭ ምንድን ነው? እስኪ ጉንጭ ጉንጭ መዲ መዲ ጉንጭ መዲ። ጉንጩን መታው ስንል መዲ ኢሳ ሩኩቴ መዲ ኢሳ ሩኩቴ። መምታት ሩኩቹ ነው። መዲ ኢሳ ሩኩቴ። ጉንጭ መዲ ይባላል። መዲ። መንጋጋ መንጋጋ ያው ነው። መንጋጋ ነው በአፋን ኦሮሞ። መንጋጋ መንጋጋ ያው ነው። ጢም ወይንም ጺም የምንለው አለ። ጢም ምንድን ነው? አሬዳ ጢም ወይንም ደግሞ ጺም አሬዳ አሬዳ ይባላል። ጢሙ ረጅም ነው። አሬዲሳ ዴራዳ ረጅም ነው ዴራዳ። አሬድ አሬድኒ ኢሳ ዴራዳ ጢም አሬደ ነው። እሺ ወደ ሁለተኛው ክፍል ደግሞ ስናልፍ የላይኛው የሰውነት ክፍሎች ኩታሌ ቃማ ጉባ አፐር ቦዲ የምንላቸው ነው የምናየው። እሺ በዚህኛው ክፍል ውስጥ ደግሞ የምናየው አንገት፣ ትከሻ፣ እጅ የሚሉትን ነገሮች እንዳስሳለን። እሺ እንግዲህ እዚህ ድረስ ቪዲዮን አይታችሁ ቪዲዮን ከወደዳችሁት እስኪ ላይክ አድርጉ ቪዲዮን ከወደዳችሁት እየተማራችሁበት ከሆነ አፋን ኦሮሞ ትንሽም ቢሆን እየተረዳችሁ ከሆነ ይህንን ቪዲዮ ላይክ አድርጉ። ቻናሉን ደግሞ ሰብስክራይብ አድርጉ ቻናሉን ሰብስክራይብ አድርጉ። ቤተሰብ ሆኖ እንደዚህ አይነት ትምህርታዊ ቪዲዮዎች በነፃ እናንተ ጋር እየደረሱ ነው እና ቶሎ ቪዲዮም እንዲደርሳችሁ ሰብስክራይብ አድርጉ።
የደወል ምልክቷን ወይም ደግሞ ኖቲፊኬሽን ምልክቷን ኦን አድርጉ። እሺ እንቀጥል። አንገት አንገት ሞርማ ሞርማ አንገት ሞርማ። ለምሳሌ አንገቱ ረጅም ነው ስንል ሞርሚ ኢሳ ዴራዳ። አንገቱ ረጅም ነው ሞርሚ ኢሳ ዴራዳ። አንገት ማለት ሞርማ። ጉሮሮ ጉሮሮ ቆንቆ ወይንም ደግሞ ላጋ ይባላል። ጉሮሮ ቆንቆ። ቀላል እስኪ በሉት። ቆንቆ ቆንቆ ወይንም ላጋ ላጋ ማርዘም ነው። ላ ከዛ ጋ ላጋ። የአንገት ጡንቻ የአንገት ጡንቻ ምንድን ነው? አሁን እዚህ ጋር አንገት ምን እንደሆነ ነግሬያችኋለሁ አይደል? አስታውሱ። አንገት ምን እንደሆነ ነግሬያችኋለሁ። ጡንቻም መጀመሪያ ነግሬያችኋለሁ። መጀመሪያ ቪዲዮን ስንጀምር አጠቃላይ የሰውነት ክፍሎች ብለን ጡንቻን አይተናል። ስለዚህ የአንገት ጡንቻ ምንድን ነው? ማሻ። ጡንቻ ማሻ። አንገት ምንድን ነው? ቅርብ ጊዜ ነው የነገርኳችሁ። ሞርማ። ስለዚህ የአንገት ጡንቻ ማሻ ሞርማ ማሻ ሞርማ። የአንገት ጡንቻ ማሻ ሞርማ ይባላል። ማሻ ሞርማ። እሺ የአንገት አጥንት የአንገት አጥንት ምንድን ነው? የአንገት አጥንት አጥንት ምን እንደሆነ መጀመሪያ ነግሬያችኋለሁ። አጠቃላይ ሰውነት ክፍሎች ላይ አጥንት ምንድን ነው ያልኳችሁ? ለፌ ለፌ። አጥንት እንዳትረሱ። ለፌ። አንገት ሞርማ ሞርማ። ለፌ ሞርማ። የአንገት አጥንት ለፌ ሞርማ። ትከሻ ትከሻ ምንድን ነው? ትከሻ ገቴቲ ገቴቲ ስትሉት እኔ እንደምላችሁና ጽሁፉ ላይ እንዳለው ነው ማየት አለባችሁ። አሁን ገቴቲ ኢኢ ሁለቱ ረዘም ብለዋል። ከዛ ቲቲ ከዛ አይ አይደል? እንደዚህ ነው ማንበብ ያለባችሁ ስታነቡ። እናንተም ገቴቲ ገቴቲ እንዴት ማንበብ እንዳለባችሁ ወደፊት ቪዲዮ እንዲሰራላችሁ ከፈለጋችሁ እሰራለሁ። እንዴት ማንበብ እንዳለባችሁ ግራመሩን እንዴት ማወቅ እንዳለባችሁ ማለት ነው። እሺ ትከሻ ገቴቲ። እሺ መዳፍ መዳፍ ምንድን ነው? በሩ በሩ። አር አር ይጠነክራል። አር አር ኡኡ ነው። አር አር ዩ ዩ ወይም ደግሞ በአፋን ኦሮሞ ኡ መዳፍ በሩ። አርም ይጠነክራል፣ ዩም ይጠነክራል። መዳፍ በሩ በሩ። የእጅ መዳፍ ስንል አሁን ለምሳሌ እጅ ምንድን ነው ብለናል? ሀርካ። እጅ ሀርካ ነው። የእጅ መዳፍ በሩ ሀርካ በሩ ሀርካ። የእጅ ጀርባ የእጅ ጀርባ ዱግዳ ሀርካ ዱግዳ ሀርካ። የእጅ ቆዳ የእጅ ቆዳ ቆዳ ምንድን ነው? መጀመሪያ ነግሬያችኋለሁ። ቆዳ አጠቃላይ ሰውነት ክፍሎች ላይ ቆዳ ነግሬያችኋለሁ። ጎጋ ብያችኋለሁ። ቆዳ ጎጋ። እጅ ሀርካ የእጅ ቆዳ ጎጋ ሀርካ። እሺ ክንድ ክንድም ሀርካ ነው። ክንድም በአፋን ኦሮሞ ሀርካ ብለን ነው እንጠራው። ሀርካ ክንድ ሀርካ። የላይኛው ክንድ ሀርክ ጉባ ሀርክ ጉባ። ክርን ክርን ምንድን ነው? እዚህ የእጃችን መገጣጠሚያ ጋር ክርና የሚባለው ክርን ክርን ምንድን ነው? እዚህ የእጃችን መገጣጠሚያ ጋር ክርና የሚባለው ጭቅሌ
ክርን ጭቅሌ ጭቂሌ ጭቂሌ ጭቅሌ ጭቅሌ እንለዋለን። ደጋግማችሁ ስትሉት እያስታወሳችሁ ትሄዳላችሁ። ይኸው ምስሉም አለ። ጭቅሌ ጭቅሌ። አንጓ የእጃችን አንጓ ወይንም ደግሞ የእጅ መገጣጠሚያ አለ። የእጅ መገጣጠሚያችን ወይንም ደግሞ አንጓ የሚባለው ምንድነው የሚባለው በአፋን ኦሮሞ? ሚቲካ ወይንም ጭንቃ ሀርካ ሚቲካ ይባላል። ሚቲካ። ጣት ቁባ። ጣት ምንድን ነው? ጣት ቁባ ይባላል። ጣት ቁባ። አውራ ጣት ቁበ ጉዳ ይባላል። አውራ ጣት ቁበ ጉዳ። መጠቆሚያ ጣት ጣታችንን መጠቆሚያ የምንጠቁምባት ጣታችን መጠቆሚያ ጣት ቁበ አገርሲሳ ቁበ አገርሲሳ። ጣት ማለት ቁበ ብለናል። መጠቆም አገርሲሱ ነው። መጠቆሚያ አገርሲሳ ቁበ አገርሲሳ ይባላል መጠቆሚያ ጣታችን። መካከለኛ ጣት ሚድል ፊንገር የምንለው መሀል ላይ የሚገኘው መካከለኛ ጣት ቁበ ግዱ። መካከል ማለት ግዱ ወይንም ጅዱ ይባላል። ግዱ ቁበ ግዱ መካከለኛ ጣት። የቀለበት ጣት ቀለበት ምንድን ነው? ቁቤላ። ስለዚህ እስኪ ገምቱ የቀለበት ጣት ምንድን ነው? ጣት ትርጉሙን ታውቃላችሁ፣ ቀለበት ታውቃላችሁ። ስለዚህ የቀለበት ጣት ጣት ቁበ ነው። ቀለበት ቁቤላ። የቀለበት ጣት ቁቤላ ቁቤላ ይባላል። ትንሿ ጣት ጢቃ። እቺ ትንሽ ጣት ነቻ። ትንሽ ጣት ወይም ደግሞ ትንሿ ጣት ጢቃ ማለት ትንሽ ነው። ጢቃ ትንሽ ጣት። ጥፍር ምንድን ነው? ቄንሳ። እስኪ በሉት ቄንሳ። ጥፍር ቄንሳ። አሁን ጥፍሯ ያምራል ለማለት ቄንሲ ኢሼ ሴት ስለሆነች ቄንስ ኢሼ ኒበሬዳ። ጥፍሯ ያምራል ማለት ኒበሬዳ። ጥፍሯ ያምራል ቄንስ ኢሼ ኒበሬዳ። የእሷ እንደማለት ነው ኢሼ የሚለው። የእጅ ጥፍር ቄንስ ሀርካ። የእጅ ጥፍር ቄንስ ሀርካ። እሺ ደረት ምንድን ነው? ደረት ለጴ። ደረት ለጴ ላጴ ጴ ብሎ የሚጠራው ለጴ። ደረት ለጴ። የደረት ጡንቻ ምንድን ነው? ጡንቻ መጀመሪያ ላይ ነግሬያችኋለሁ፣ እንዳትረሱት ብያችኋለሁ። ጡንቻ ማሻ ነው። ይሄ መስል የምንለው ማለት ነው። መስል ከሚለው ያዙት። መስል ወይንም ደግሞ ጡንቻ አይደል? ማሻ ይባላል በአፋን ኦሮሞ ማሻ። ስለዚህ የደረት ጡንቻ ማሻ። ደረት ምንድን ነው ብለናል? ለጴ። ማሻ ለጴ። የደረት አጥንት ምንድን ነው? ይህንን ነግሬያችኋለሁ። ዋና ብዬ ነገርኳችሁ ለዚህ ነው። ሁሉም ብዙ ቦታ ስለምንጠቀማቸው ነው። አጥንት ለፌ ብያችኋለሁ። አጥንት ለፌ። ስለዚህ
የደረት አጥንት ለፌ ለጴ። የጎድን አጥንት ወይም ጎድን ምንድን ነው? የጎድን አጥንት ለፌ ጭናቻ ይባላል። የጎን አጥንት እንለዋለና የጎን አጥንት ለፌ ጭናቻ። የጎን አጥንት ለፌ ጭናቻ ወይንም የጎድን አጥንት ለፌ ጭናቻ። ልብ ልብ ምንድን ነው? ልብ ኦኔ ኦኔ። አሁን ልቤ ተሰበረ ስንል ልቤ ተሰበረ ኦኔን ኮን ጨቤ ይባላል። መሰበር ጨቡ ነው። መሰበር ጨቡ ነው። ልቤ ተሰበረ ሲባል ኦኔን ኮን ጨቤ። ልብ ኦኔ ኦኔ ኦኔ። አሁን ልቤን አመመኝ ሲባል ልቤን አመመኝ ኦኔ ኮ ነኡኩቤ። አመመኝ ማለት ነኡኩቤ። በሽታ ኡኩባ ወይንም ኢቤ ይባላል። ስለዚህ ልቤን አመመኝ ካለን ኦኔ ኮ ነኡኩቤ። የልብ ምት የልብ ምት ምንድን ነው? ልብ ምን እንደሆነ ነግሬያችኋለሁ። ምት ጣና ይባላል። ጣና ጣና ልብ ኦኔ ምት ጣና። የልብ ምት ጣና ኦኔ ጣና ኦኔ ጣና ኦኔ የልብ ምት። የደም ስር የደም ስር። እሺ ደም ስር ምንድን ነው? የደም ስር ሂደ ዲጋ። ደም ነግሬያችኋለሁ። አጠቃላይ የሰውነት ክፍሎች የሚባለው ላይ ደም ምን እንደሆነ ነግሬያችኋለሁ። ዲጋ ዲጋ ደም ዲጋ ብያችኋለሁ አይደል? ስለዚህ ስር ማለት ደግሞ ሂደ ነው። አሁን ለምሳሌ የአትክልት ስር ራሱ የአትክልት ራሱ ስር የሚለውን ስር ሂደ ነው። ሂደ ቢቅልቱ ሂደ። ስለዚህ የደም ስር ሂደ ዲጋ እንለዋለን። ሳንባ ሳንባ ሶምባ 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 ሳምባ ሶምባ። ሳምባ ለምንድን ነው የሚጠቅመን? ለመተንፈስ አይደል? ሀርገኑ ዳፍ ሶምባ። መተንፈስ ምንድን ነው? መተንፈስ ሀፉራ ባፈቹ ሀፉራ ባፈቹ። ግን አሁን ሀፉራ ባፈቹ ግን አሁን ሀፉራ ባፈቹ የሚለው ቀጥታ ሲተረጎም ሀፉራ ትንፋሽ ነው። ባፈቹ ማውጣት ነው። ሀፉረ ባፈቹ ትንፋሽ ማውጣት ነው ሲተረጎም። ወይንም በትክክለኛው መተንፈስ ለሚለው የሚሆነው ሀርገኑ ነው። ሀርገኑ መተንፈስ ሀርገኑ። ወይንም ደግሞ ሀርገኑ የሚለው ከከበዳችሁ ሀፉረ ባፈቹ ትንፋሽ ማውጣት መተንፈስ የሚለውን ይወክላል። መተንፈስ ሀርገኑ ወይንም ሀፉረ ባፈቹ። እሺ አየር ምንድን ነው? አየር ስንል ቂሌንሳ እንላለን። ቂሌንሳ አየር ቂሌንሳ አየር ቂሌንሳ። እሺ ጡት ሀርማ የጡት ጫፍ ቀጬ ሀርማ ይባላል። ወይንም መጣ ሀርማ ቀጬ ሀርማ የጡት ጫፍ። እሺ አሁን ደግሞ ጀርባ ምንድን ነው? ጀርባ ዱግዳ ጀርባ ዱግዳ። የላይኛው ጀርባ ዱግደ ጉባ። የላይኛው ጀርባ ዱግደ ጉባ። የታችኛው ጀርባ
ዱግደ ጀላ የታችኛው ጀርባ ዱግደ ጀላ የጀርባ ጡንቻ ማሻ ዱግዳ ጡንቻ ምንድነው ብለናል? ማሻ ዱግደ ምንድነው? ጀርባ ምንድነው? ዱግዳ የጀርባ ጡንቻ ማሻ ዱግዳ ብለናል። እሺ አሁንም እንቀጥላለን። የሚሻሻል ነገር ካለ ወይንም ያልገባችሁ ነገር ካለ ዋንቲ ሲኒን ገል የወጅራቴ ወንጣከስን ይስረቱ ወርባደን የወጅራቴ ኮመንቲ ጎዳ ኮመንት አድርጉ፣ ይስተካከላል። ቪዲዮውን ደግሞ ከወደዳችሁት እየተማራችሁበት ደግሞ ከሆነ አሁንም ላይክ ማድረግ እንዳትረሱ። እሺ ጊዜ አልወስድባችሁም፣ እንቀጥል። አከርካሪ አከርካሪ ለፌ ዱግዳ ስፓይን የምንለው በእንግሊዘኛ ስፓይን አከርካሪ፣ በአማርኛ አከርካሪ። ለፌ ዱግዳ ለፌ ዱግዳ ደግማችሁ በሉት። ለፌ ዱግዳ ለፌ ዱግዳ ምንድን ነው? አከርካሪ። ለፌ ቆማ ለፌ ቆማ። እሺ ሆድ ሆድ ምንድን ነው? ሆድ ገራ ሆድ ገራ ገራ ሆድ ገራ። አንጀት አንጀት ምንድን ነው? መርኢማን መርኢማን አንጀት አንጀት መርኢማን መር ትሉና ኢማን መርኢማን አንጀት። ትንሹ አንጀት ወይም ትንሽ አንጀት የምንለው በእንግሊዝኛ ስሞል ኢንተስታይን የምንለው መርኢማን ጢቃ መርኢማን ጢቃ መርኢማን ጢቃ። ትንሹ አንጀት ትንሹ አንጀት ትንሹ አንጀት ትንሹ አንጀት የምንለው ትልቅ አንጀት መርኢማን ጉዳ ትልቅ አንጀት መርኢማን ጉዳ። እሺ የሆድ ዕቃ የሆድ ዕቃ የሆድ ዕቃ ምንድን ነው? ሚአ ገራ ሚአ ገራ ሚአ ገራ። ሚአ ማለት ዕቃ ነው። ገራ ሆድ ማለት ደግሞ ገራ ሆድ ማለት ገራ። የሆድ ዕቃ ሚአ ገራ ሚአ ገራ ይባላል። የሆድ ዕቃውን አውጡት ሲባል ሚአ ገራ ባሳ። ሆዱን ዕቃ አውጡት ሚአ ገራ ባሳ። ማውጣት ባሱ ነው። ሚአ ገራ ባሳ ሚአ ገራ ባሳ። እምብርት እምብርት ሃንኡራ እምብርት ሃንኡራ ሃንኡራ እምብርት ይባላል። ሃንኡራ እምብርት ሃንኡራ ሃን በሉና ኡራ ኡራ ሃንኡራ እምብርት ሃንኡራ። እሺ ትንሽ እየደከመኝ ነው እየደከመኝ ነው። ምን ማለት ነው? ደደቡ ደደቡ ማለት ነው። እየደከመኝ ነው ስንል አሁን እየደከመኝ ነው። ደደባ እንጅራ ድካም ደደቡ ነው። እየደከመኝ ነው። ደደባ እንጅራ። እሺ ስለዚህ እናንተም ላይክ ማድረግ እንዳትረሱ። ሰብስክራይብ አድርጉ፣ ላይክ አድርጉ። ሰብስክራይብ ጎዳ ላይክ ጎዳ እንድራንፈቲና ጉበት ጉበት ቲሩ ጉበት ጉበት ቲሩ ነው። ጉበት ቲሩ የጉበት ስጋ የጉበት ስጋ። ፎን ቲሩ የጉበት ስጋ ስጋ ፎን ነው። የጉበት ስጋ ፎን ቲሩ ፎን ቲሩ። ሐሞት 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 ምንድን ነው? ሐሞት እስኪችን ያዛት ልትከብዳችሁ ትችላለች። ሀዶፍቱ ሐሞት ሀዶፍቱ ይባላል። ሀዶፍቱ ትርጉሙ የሚመር ማለት ነው። መራር የሆነ ነገር ሀዶፍቱ ሐሞት ሀዶፍቱ ሀዶፍቱ።
ኩላሊት ኩላሊት ከሌ ይቀራረባሉ ስለሆነ ይሄኛው ቀላል ነው ለመያዝ። ኩላሊት ከሌ ኩላሊት ኩላሊት ከሌ ሽንት ሽንት ፊንጫን ፊንጫን ሽንት ፊንጫን የሽንት ቧንቧ የሽንት ቧንቧ ቧንቧ ኡዱሞ ነው። ቧንቧ ኡዱሞ ነው ላይክ ቱቦ እንደማለት ነው። የሽንት ቧንቧ ኡጁሞ ሽንት ደግሞ ምንድነው? ፊንጫን ብለናል። ኡጁሞ ፊንጫኒ የሽንት ቧንቧ ኡጁሞ ፊንጫኒ የምትሏለች መጨረሻ ላይ ፊንጫኒ የምትሏን ድጋሚ ያደረገችው የሽንት ቧንቧ ስንል ኡጁሞ ፊንጫኒ የሽንት ፊኛ ፊኛ አፉፌ ነው። ፊኛ አፉፌ የሽንት ፊኛ አፉፌ ፊንጫኒ አፉፌ ፊንጫኒ ይሆናል። እሺ እዚህ ጋር ያው ለትምህርታዊ ጉዳይ ስለሆነ አንዳንድ አስፈላጊ የሚባሉ የሰውነት ክፍሎችን ወይም ጾታዊ ክፍሎችን ያው ለትምህርታዊ ጉዳይ ስለሆነ እንደ ማሳሰቢያ ጾታ ምንድን ነው? ሳለ ጾታ ሳለ ጾታ ሳለ ወንድ ዲራ ዲራ ወንድ ዲራ ወንድ ዲራ ሴት ደላ ወንድ ዲራ ወንድ ዲራ ሴት ደላ ሴት ደላ ወይንም ዱበርቲ ይባላል። እሺ የወንድ ብልት ቃመሳላ ዲራ ቃመሳላ ዲራ የወንድ ብልት። የሴት ብልት ቃመሳላ ዱበርቲ በአፋን ኦሮሞ ሴት ማለት ዱበርቲ። እሺ የወንድ ዘር የወንድ ዘር ሰኚ ዲራ ሰኚ ማለት ዘር ማለት ነው። በአፋን ኦሮሞ ሰኚ ማለት ዘር ዲራ ማለት ወንድ የወንድ ዘር ሰኚ ዲራ ይባላል። የወር አበባ ለጉ የወር አበባ በአፋን ኦሮሞ ለጉ ይባላል። ለጉ እሺ ክብረ ንጽህና ወይንም ድንግልና የሚባለው በአፋን ኦሮሞ ዱርቡማ ድንግልና ዱርቡማ ይባላል። ማህፀን ምንድን ነው? ገደሜሳ ማህፀን ገደሜሳ ማህፀን ገደሜሳ። እሺ ይህን ክፍል ጨርሰናል። እሺ ወገብ ሙዲ ወገብ ሙዲ የወገብ አጥንት ለፌ ብለናል። ወገብ ሙዲ ስለዚህ የወገብ አጥንት ለፌ ሙዲ። ዳሌ ቶሻ ይባላል። ዳሌ ቶሻ ዳሌ ቶሻ። መቀመጫ ቴሱማ መቀመጫ ቴሱማ። ጭን
ጉዴዳ ጭን ጉዴዳ ጭን ጉዴዳ ጉዴዳ ይባላል። ጉዴዳ ጭን ጉዴዳ የጭን ጡንቻ ማሻ ጉዴዳ ማሻ ጉዴዳ ጉልበት 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 ምንድን ነው? በአፋን ኦሮሞ ጅልባ ጅልባ ጉልበት ጉልበት ጅልባ የጉልበት አጥንት ወይም ደግሞ የጉልበት ኮፍያ የምንለው አለች ጫፍ ላይ ያለችዋ የጉልበት ኮፍያ ኮጴ ጅልባ ኮጴ ጅልባ ይባላል። ኮጴ ማለት ያው ጫማ እንደማለት ነው። ግን ያው ኮፍያ እንደሚባለው የጉልበት ኮፍያ እንደሚባለው ኮጴ ጅልባ ይባላል። እግር እግር ምንድን ነው? እግር ምንድን ነው? እግር በእግሬ ነው የሚሄደው ይባላል። ሚላን ሚላን ስለዚህ እግር ሚል 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 እግር ሚል በእግሬ ነው የሚሄደው። ሚላን እንዴሜ ወይም ሚላን እንዴማ ይባላል። ስለዚህ እግር ሚለ ብቻ አይደለም፣ ሚለ እንዳትሉ፣ ሚለ ብቻ ሳይሆን ሚለ ይጠብቃል። ሚለ 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 እግር ሚለ በእግሬ ነው የሚሄደው። ሚላን እንዴማ ሚላን እንዴማ ሚላን እንዴማ በእግሩ ነው የሄደው። ሚላን ዴሜ ሚላን ዴሜ እሱ በእግሩ ነው የሄደው ስንለው በእግሩ ነው የሄደው። ሚላን ዴሜ የላይኛው እግር ከእግራችን ክፍል ውስጥ አሁን የላይኛው ምንድን ነው የሚባለው? የላይኛው እግር ሚለ ጉባ ሚል ሚል ጉባ ሚል ሚል ጉባ የታችኛው እግር ሚል ጀላ የታችኛው እግር ሚል ጀላ የእግር ጡንቻ ማሻ ሚላ ቁርጭምጭሚት ቁርጭምጭሚት ጭንቃ ሚላ ጭንቃ ሚላ የእግር መዳፍ የእግር መዳፍ ፋና ይባላል። ሶል የምንለው ነው። ይሄ ሶል ሶል ነው የሚባለው። የእግራችን ስር የእግራችን ስር ምንድን ነው የሚባለው? የእግራችን ስር ፋና ፋን ሚላ ፋን ሚላ ፋን ሚላ ወይም ፋና ማለትም እንችላለን። የእግር ስር ይህ መዳፍ ለእጅ እንደሚሆነው የእግር ስር ለእግር ፋና ይባላል። ለእጅ ሲሆን በሩ ነው። ለእጅ ሲሆን በሩ፣ ለእግር ሲሆን ፋና ፋና። እሺ ተረከዝ ምንድን ነው? ተረከዝ ኮፎ 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 ተረከዝ ኮፎ ተረከዝ ኮፎ ይባላል። እሺ የእግር ጣት። እሺ የእግር ጣት አሁን ይህ መመለስ አለባችሁ። እግር ምን እንደሆነ ነግሬያችኋለሁ፣ አስተምሬያችኋለሁ። ጣት ምን እንደሆነ ነግሬያችኋለሁ። ጣት ምንድን ነው? ቁበ 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 ጣት ነው። እግርስ? ሚል እግር ሚል የእግር ጣት ቁበ ሚላ ቁበ ሚላ ቁበ ሚላ ቁበ ሚላ የእግር ጣት ቁበ ሚላ። መገጣጠሚያ ምንድን ነው? መገጣጠሚያ መገጣጠሚያ ወልቀበተ ለፌ መገጣጠሚያ ወልቀበት ለፌ። እሺ አሁን ደግሞ የምናየው እንቅስቃሴዎችን ነው። አሁን እንቅስቃሴዎችን እሺ መንቀሳቀስ ምንድን ነው? መንቀሳቀስ ሶቾኡ መንቀሳቀስ ሶቾኡ በእግራችን እንንቀሳቀሳለና ሚለ ኬኛ ኒ ሶቾን ወይም ሶቾኡ ሚላ ሶቾኡ በእግር መንቀሳቀስ መንቀሳቀስ ሶቾኡ። መሄድ ዴሙ በእግር መሄድ ሚላን ዴሙ በእግር መሄድ ሚላን ዴሙ። በእግር መሮጥ መሮጥ ምንድን ነው?
ፊጉ በእግር መሮጥ ሚላን ፊጉ። መዝለል መዝለል ምንድን ነው? ኡታሉ መዝለል ኡታሉ መዝለል ኡታሉ። መቀመጥ ታኡ መቀመጥ ታኡ መቀመጥ ታኡ። መቆም መቆም ጣበቹ ጣበቹ መቆም ምንድን ነው? ጣበቹ። ማጎንበስ መንበርከክ መንበርከክ ጅልቤፈቹ መንበረከክ መንበረከክ በምንድን ነው የምንበረከከው? በጉልበታችንና በጉልበታችን መንበረከክ። ጅልበኬኛን ጅልቤፈቹ ጅልበኬኛን ጅልቤፈቹ። መዘርጋት አሁን እጃችን ምንድን ነው? ሀርከኗ እጃችንን መዘርጋት ሀርከኬኛ ዲሪርሱ እጃችንን መዘርጋት እጃችንን መዘርጋት ሀርከኬኛ ዲሪርሱ ሀርከኬኛ ዲሪርሱ። እሺ ማየት አርጉ በአይናችን ምንድን ነው? በአይናችን እናያለን። ጀኬኛ ኒ አርጊና። ስለዚህ ማየት አርጉ ወይንም ኢላሉ እንደማለት ነው። መመልከት ደግሞ ሲሆን ኢላሉ። ማየት አርጉ ማየት አርጉ መመልከት ኢላሉ። እሺ መስማት መስማት አገሁ መስማት አገሁ በጆሮአችን እንሰማለና በጆሮአችን መስማት። ጉረኬኛን አገሁ ጆሮ ጉረ ነው። ጆሮ ጉረ ነው። ጉረኬኛን አገሁ። እነዚህ እንግዲህ የሰውነት ክፍሎቻችን የሚሰጡን የተወሰኑ ጥቅሞች ናቸው ማለት ነው። እንዲገባችሁ ብዬ ነው ያስተማርኳችሁ። የሰውነት ክፍል ትምህርት ኩታሌ ቃማ የሰውነት ክፍሎች ትምህርት ይሄን ይመስላል። እና ደግሞ ይህንን ትምህርት በጽሁፍ ለራሳችሁ ደጋግማችሁ እያነበባችሁ መለማመድ ከፈለጋችሁ ብዬ በዚህ ቪዲዮ መጨረሻ ላይ ለአንድ 5 ደቂቃ ያክል የሚቆይ ጽሁፍ አስቀምጬላችኋለሁ ማለት ነው። ስለዚህ እነዚህን የሰውነት ክፍሎች አንድ ላይ ሰብሰብ አድርጌ ለ5 ደቂቃ እንዲቆይ አድርጌ አስቀምጬላችኋለሁ። ስለዚህ ያነበባችሁ ለራሳችሁ መለማመድ ትችላላችሁ ማለት ነው። እንዲሁም ደግሞ የቴሌግራም ቻናላችን ላይ ስላለ ስክሪኑ ላይ በምታዩት ዩዘር ኔም ጆይን በማድረግ የቴሌግራም ቻናላችንን ተቀላቅላችሁ እዛ ላይ በጽሁፍ መልክ ትምህርቱ ማግኘት ትችላላችሁ። ሀሳብ አስተያየታችሁን ስጡኝ። እንዴት ነው ገብቷችኋል ወይ? የሚስተካከል ነገር ምን አለ የሚለውን ሀሳብ አስተያየታችሁን ኮመንት ውስጥ መጻፍ ትችላላችሁ። እንዲሁም ደግሞ ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ዛሬ በተደጋጋሚ ነግሬያችኋለሁ። እንግዲህ ለተከታታይ ለ1 ሰዓት ሙሉ አስተምሬያችኋለሁ። እናንተ ደግሞ ትንሽም ቢሆን ከተማራችሁ የገባችሁ ነገር ካለ ቪዲዮን ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎችንም ትምህርቶች ገብታችሁ ተከታተሉ። በጣም ብዙ የሚጠቅማችሁ ትምህርቶች አሉ። ስላዳመጣችሁኝ ስለተከታተላችሁኝ እስካሁን በጣም አመሰግናለሁ። አመሳቲ ከናት ሜሮ ከናቲ ዋን ረጌፈተኒፍ ባዬ ገለቶማ በጣም አመሰግናለሁ። ቀጣይ በሌላ ትምህርት እስከምንገናኝ በሩም ሰብራራን አመወለርጊኑት ሰላም ቆዩ። ነጋንቱራ ቻው።